نعم እሺ ኤአይን በተመለከተ ነካርጌ ነበር በኤአይ አርቲፊሻል ኢንተለጀንስ በሕث ማድረግ እንዴት ነው ኤአይ በርከት ያሉ አሉ የሚሰጡት ምላሽ አንደኛ በእኛ ጠይቅ ላይ ይወሰናል ሁለተኛ ደግሞ ከአፕ የተለያየ ብቃት እንትናቸው ማለት ነው የመስጠት አቅማቸው ለምሳሌ ጀሚናይ ላይ ጉግል ካምፓኒ ያዘጋጀው እንደገና ቻት ጂፒቲ የሚባለው በአንጻራዊነት የተሻሉ ናቸው ከሌሎቹ ማለት ነው ግሮክ የሚባለው በየጊዜው አፕዴት ሲደረጉ ነገር ግን ሰዎች ምንድነው የሚሉት የተከፈለባቸው በነፃ ከሚቀርቡት የተሻለ አቅም አላቸው ነው የሚሉት የተከፈለባቸው በተለያየ ፈን ላይ የተዘጋጁ አሉ እነዛ በተለያየ ፈን ላይ የተዘጋጁት በክፍያ በየወሩ የሚከፈልባቸው አሉ እነዛ የተሻለ ነገር ይሰጣሉ ከመሆኑም ጋር ኤአይ አላውቅም አይላችሁም በጠይቁት ኤአይ የሆነ ነገር ጠይቁት ሼክ ኢብኑ ዑሰይሚን በዚህ ላይ የተናገሩትን ብላችሁ ጠይቁት በዛ ቦታ ላይ ምንም ንግግር ባይኖራቸውም ይሰጣቸዋል ምንም ነገር ባይኖር አላውቅም አይልም የተሳሳተ ምላሽ ይሰጣቸዋል ልክ አይደለም ተሳስተሃል ብትሉት ይቅርታ ተሳስቻለሁ አው ልክ ነው ይላቸዋል ስህተት ይሁን አይሁንም አያውቁ ሰውስ ዝም ብሎ ሊወስድ ነው በቅርብ ጊዜ በሆነ ርዕስ ማህበራዊ ጉዳይ ላይ ግርግር ነበር ሰዎች በዛ ጉዳይ ላይ ከኤአይ የተወሰዱ ፈትዋዎችን ሲቀባበሉ ነበር የሉም መርጃዕ ላይ ቢሄድ መሳዲሩ ላይ ቢሄድ የሉም እነዛ የሚተቀባበሏቸው ጉዳዮች የሉም በሐነፊያ መዝሐብ እንደዚህ ነው በሻፊዒያ እንደዚህ ነው በእንደዚህ ነው እያለ ይሰጣል አንድ ጊዜ አንድ ወንድም ጋር ተቀምጠን የሼክ ኢብኑ ዑሰይሚን ረሂመሁላህ ሸርሕ الممتع ኪታቡን አጣቅሶ በሆነ መስአላ ላይ ያነሳን እስኪ ሆነ እንፈልገው ተባባልንና ስንፈልግ ኪታቡ እጃችን ላይ አለ ይዘን ነው ምን ያወራን የነበረው ሸርሕ الممتع አጣቅሶ እዛ ላይ ካስቀመጡት ተቃራኒ ነገር ሰጠን የለም እኮ ዘቦታ ላይ ገጽ ጠቅሶ ነው የሰጠን ቦታው ላይ የለም የሆነ ነገር በሕث ያረኩኝ የሆነ ሰዓት ላይ ረጅም ሰዓት ነው የደከምኩት ምክንያቱም ሙጀለዱንም ገጹንም ነው እየሰጠኛለሁ ምናልባት በሌላ ኑስኻ ከሆነ ብዬ እፈልጋለሁ ሌላ ደግሞ ፒዲኤፍ እፈልጋለሁ ሌላ ህትመት የታተመ የለም አሁንም ሌላ ቦታ ሄዳለሁ የለም በብዛት እንዲህ አይነት ነገር አለ ከመሆኑም ጋር አይጠቅምም ማለት አይደለም ግን ምን ተጠቀመውን ነገር መለየት ያስፈልጋል ፈትዋ ከሱ እንዳልወስድ ጭራሽ እንዳልወስድ ይሰጣናል ምንም የሌለ ፈትዋ ይሰጣናል ምንም ዑለማ ያልተናገሩት ነገር ሊሰጠን ይችላል ስለዚህ የተሳሳተ ነገር እንዳይሰጠን ኤአይ ሃሉሲኔሽን የሚሉት አለ ይቃሻል ዝም ብሎ አላውቅም ስለማይል ጥንቃቄ ያስፈልጋል በተለይ የተወሰነ ያክል ግንዛቤ ያለው ሰው ቢጠቀም ጥሩ ነው ቢሳሳት ስህተት እንደሆነ የሚሰጥ ዛሬ ረጅም ሰዓት እየተመላለስኩ ነበር ጀሚናይ ከሚባለው ጋር ከዝግመተ ለውጥ ጋር በተያያዘ የሚሰጡትን ነገር ምንም አላውቅም አይልም የተሰጠውን ነው የሚመልሰው ሙሉ በሙሉ ይሄ የተሳሳተ ነው አስተማማኝ አይደለም የህይወት መነሻ አንድ ነጥብ ነው ብለው ነው የሚያምኑት የሰው ልጅ ከጦጣ ከዝንጀሮ ተገኘ ይላሉ ብለው ነው የሚያስበው ብዙ ሰው እንደዛ አይደለም የሚሉት የጋራ አያት አለን ነው የሚሉት የጋራ ነጥብ አለን ነው የሚሉት ሁሉም ነፍሳቶችን ሳይቀር ትላትሎች ሳይቀር ትልልቁም ተሳቢውም ተንቀሳቃሹም ሁሉም እንስሳት መነሻቸው አንድ ነው ነው የሚሉት አንድ ነው በባህርም ያለው በየብስም ያለው ይሄ ብቻ አይደለም እጽዋት ጋር ራሱ አንድ ነው መነሻችን ነው የሚሉት ስለዚህ ሙዙ ጋር ቁልቋሉ ጋር ዝምድና አለን ማለት ነው በእነሱ አነጋገር የህይወት መነሻ አንዲት ነጠላ ህዋስ ነች ነው የሚሉት ያቺ እንዴት ተገኘች የለም ምላሽ ይሄም እኮ ምላሽ ኖሯቸው አይደለም ከየት አመጣችሁት የለም ይሄንን ስጠይቀው ዝም ብሎ ይሰጠኛል ምን መረጃ አለ እዚህ ላይ የዲኤንኤ መመሳሰል ከእጽዋትም ጋር በዲኤንኤ የሆነ ያክል መጠን እንመሳሰላለን ስለዚህ ጋራ ነገር እንዳለን ያሳያል ረጅም ሰዓት ልክ እንደ ሰው እየተጨቃጨቁት ቆየሁኝ ረጅም ሰዓት አላውቅም አይደል አው የሆነ ነገር አጣብቂኝ ውስጥ ሲገባ እዚህ ላይ ልክ ነህ መረጃ የለውም ይላል እናንተ ጠበቅ አድርጋችሁ ካልያዛችሁት ግን አይን ዝም ብሎ ነው የሚሰጣችሁ ከዛ አንፃር ምን ጠይቀውን ነገር መለየት ያስፈልጋል ያለበለዚያ የተሳሳተ ነገር ሊሰጠን ይችላል ከመሆኑም ጋር ለምሳሌ አንድ መስሪያ ቤት ያለው ሰው ካምፓኒ ያለው ሰው በዚህ ጉዳይ ላይ ፕሮፖዛል አዘጋጅተህ ሰጠኝ ብትሉት ይሰጣቸዋል ኹጥባ በዚህ ርዕስ ላይ አዘጋጅተህ ይሄን ያህል ገጽ ሰጠኝ ብትሉት ይሰጣቸዋል ተሽኪል አድርገው ተሽኪል ያደርገዋል
ኢዕራብ አድርግና ስጠኝ እስኪ ይሄንን ሐዲስ ያደርግላችኋል ቃላቱን በታትነ ፈታት ተሰጠኝ ይሰጣችኋል እዛው ላይ ጥገኛ መሆን የለብንም እንጂ በደንብ ይጠቅማል መጥቀሙ ነገር ግን ምን ተጠቀምበት ነጥብ መለየት ያስፈልጋል የተሳሳተ ነገር ላይ ሊጥለን ስለሚችል والله اعلم